መቅደስ አበራ ይባላል። የመጣሁት ከድሬዳዋ ነው። ጉዞ በጣም አሪፍ ነበረ። ጥሩ ነበር። ዋው በጣም ደስ የሚል ነበረ። ጭራሽ አዲስ ሀገር እንደመጣን እንኳን እንዳይሰማን አድርጎ በጣም የቤተሰብ ያክል ማለት ነው። በጣም ደስ የሚል ነበረ። በፍቅር ማለት ነው የተቀበልነው። በጣም ደስ ብሎናል። ጭራሽ ለአንድ ሰዓት ራሱ የሆነ እንትን ያልኩኝ አይመስለኝም። ለአመታት አብረን የኖርን ያክል ነው። በጣም ህብረቱ መልካም ወጣቶች በጣም ደስ ይላሉ። አቀባበላቸው፣ ፍቅራቸው እዚህ ከተለያየ ስፍራ የመጡ አሉ። ከነሱ ጋርም በጣም ደስ የሚል የፍቅር ጊዜ ነበረ። ምንም በቃ ጭራሽ አዲስ ዛሬ የተገናኘን አንመስልም። አጠቃላይ ማለት ነው በጣም በጉጉት ነው የምንጠብቀው። ሐዋሳ ደርሰን ደግሞ ዮኒም ደግሞ የሚያስተምረንን ለመቀበል አዲስ ነገርን በህይወታችን ላይ ኢምፓክቴሽን እንጠብቃለን። በአጠቃላይ በጣም ብዙ ነገር እንጠብቃለን። የተሳካልኝ መኪና የገዛውለት እንዳይመስላችሁ። የተሳካልን ቤት የሰራለት አይደለም። የተሳካለት አንተ ዝም ብለህ ሰፈር ላይ ወክ ስታረግ ልጁን ትምህርት ቤት እንደሚያስመዘግብ ሆፕ የሚያረግ ሰው ሲኖር ነው። በቃ ልጅ ትምህርት ቤት ሊሄድ ነው ሲል ማለት ነው። አሁን እያንዳንዳችሁን በጠይቃችሁ ለእያንዳንዱ የህይወታችሁ አቅጣጫ ምክንያት አላችሁ። እንዲህ አርገውኝ ነው እንዲህ ሆንኩት ነው የምትሉት። እኔ ነኝ እንዲህ ለመሆኔም ተጠያቂው አይደለም የምትሉት። እኔ ነኝ ብላችሁ ኃላፊነቱን መውሰድ ከጀመራችሁ እናንተ ውስጥ ሱፐርናቹራል የሆነ መለኮታዊ ብቃት በውስጣችሁ ገብቶባችኋል። አንድ ኢንጂን፣ አንድ ሞተር ውስጣችሁ አለ። ይሄ እናንተን ህልማችሁ ጋር ሳትመጡ ምክንያቶች እንዳያቆሟችሁ ከባድ ኃይል ስለሚሰጣችሁ እንዲህ ለመሆኔ ምክንያቱ እኔ ነኝ። እኛ የምትጽፉ ልጆች የምንሆነው ደጋግመን የምንሰራውን ነው። ደጋግመን የምንሰራውን ነገር ነው የምንሆነው። ስለ ራሳችን ከምንለው በላይ ስለ ሰዎች የምንለው ነው የሚበልጣው። ታውቃላችሁ? ማን ነው ስምህ? አለማየሁ። አለማየሁ ከየት ሀገር ነው የመጣው? ከድሬዳዋ። ከድሬዳዋ? አዎ። ለምን እንደምታለቅስ? በጣም ተሰምቶኛል። ትናንትና አልተኛውም። እንቅልፍ ያለሁበት ምንም እንቅልፋት እንዲህ ነው የነጋው። ለምን? በጣም ቤተሰቦቼ በድያለሁ። በጣም በእኔ ነገር በእኔ ምክንያት ብዙ ነገር ተይዞባቸዋል። ወይኔ አልሆንኳቸው፣ ወይ ለእግዚአብሔር አልሆንኩም፣ ወይ ለእነሱም አልሆንኩም። በጣም ስለ ዓላማ ሳስተምር ምን ተሰማ? እኔ ባዶ እንደሆንኩ ነው የተሰማኝ። እስካሁን ድረስ በህይወት ዘመኔ በቃ ባዶ ዜሮ እንደሆንኩ ነው የተሰማኝ። እናትህ እዚህ ያለች? አብረን ነው የመጣች። እሷ ቁጭ ብላ አንተን ለመጠበቅ ማለት ነው? አዎ። አልመጣም ብያቸው ነበር። አልመጣም ብለህ? እናቱ የት አሉ? ምን ጠፍቶ ከሱ ላይ አይኔ ተነሳ ላይ ጥቅመው ሌላውን አይቶ የራሴ መንገድ አጠፋኝ ተጎዳሁኝ ከሪያ ለመዋል ተገደድኩ ዛሬ ፍቅሩን ናፍቅ ያለው እመለሳለሁ እንደ ልጅ ባልሆን ባሪያ ሆናለሁ ያለሱማ ኑሮ እንደማይሆን ተረዳው አሁን ይብቃኝ ምንም ላላተርፍ ተጎዳው ልመለስ የቀድሞ ቤቴ ይሻለኛል ከኢየሱስ ጋር ኑሮ ይመቸኛል የዓለም ኑሮ አንገፍግፎኛል ብዙ አራቅቶኛል ቸሩ አባቴ እሱ ይሻለኛል ወድሻለሁ። ቆይ ይዘሽው መጣሽ የመጀመሪያ ቀን
አመጣጤ ይሄ ቤት የእግዚአብሔር ነው፣ የውኔም የእግዚአብሔር ነው፣ እኔም የእግዚአብሔር ነኝ። የእግዚአብሔር የሆነ ሁሉ የኔ ነው ብዬ ነው የመጣሁት። የሚገርም ነው ትምህርቱ። አንተ እኮ ተሳክቶልሃል የውኔ። ቡድን መስርተው ነው የሚጣሉት። የኛ መለወጥ የኛ መማር ብቻ በቂ አይደለም ብለው ሄደው 57 ወጣቶችን ይዘው መጡ። ደም ተፋሰናል። እኛና እነሱ ማለት ደርቢ ነን፣ የሁለት ሰፈር ልጆች ነን። እዚህ ጋር የተገኘ ነው። ሌሎችም አሉ እነ ሄኖክ ምናምን ጸበኛ የነበሩ እና በጣም ብዙ ደም ተፋሰናል። ፓራላይዝ እስከመሆን ነፍስ እስከ መጥፋት እና ይህ በጣም ፋሚሊ እያስለቀሰ እናት አባቶቻችንን እያስለቀሰ ያለ ጉዳይ ስለሆነ መቀጠል ያለበት አይመስለኝም። በእኛ አሁን ቤት ተኝቶ ነው የሚውለው። ፓራላይዝ ነው ሙሉ በሙሉ። ምን ሆኖ ነው? ተመቶ ነው። በምንድን የተመታው? በድንጋይ የተመታው፣ ጭንቅላቱ ነው የተመታው እና ውስጡ ላይ ደም ፈሶ ነው መሰለኝ። አሁን ሙሉ በሙሉ አይሰራም። ሆሳዕና አሁን ጠባብ ከተማ ናት። በዛ ጠባብ ከተማ ላይ ሰፈር ተከፋፍለን እኔ እነሱ ሰፈር መሄድ አልችልም፣ እሱኛው ሰፈር ማምጣት አይችልም። ይሄ በጣም ትተዋወቃላችሁ? ሁላችንም እንታወቃለን። ሁላ ብቻህን ከተማ አትወጣ፣ ብቻህን ማለት ያለ ግሩፕ ወይ ከሰፈሮች ልጆች ጋር ወይ እቃ ይዘህ ምናምን ካልሆነ ከሰፈር አትወጣ። አሁን ለምሳሌ ጎንበራ ውስጥ ኤ እና ቢ ሲ የሚባሉ ግሩፖች አሉ። ኤ የሚባሉት ከኛ ከፍ ይላሉ። ከኛ ከፍ የሚሉ ኤ የሚባል ግሩፕ አለ። ከዛ ቀጥሎ እኛ ነን ቢ ነን። ከኛ ቀጥሎ ደግሞ ሲ የሚባል ግሩፕ አለ። እነዚህ ሶስቱ ግሩፖች አብዛኛውን ጊዜ ቢ ግሩፖች ናቸው የሚጣሉት። ከተማችን ውስጥ ጎፈር ሜዳ የሚባል ቦታ አለ። ጥል ይነሳና ሙሉ በጣም እንትን ይልና በአይሱዚ ነው የመጡት። ተቀጣጠረ ጎፈር ሜዳ ለመጣላት ማለት ነው። ቀጠሮ ያዛችሁ? ቀጠሮ ተይዞ በዚህ ሰዓት ተብሎ ማለት ነው። ጎፈር ሜዳ ላይ ሁሉም ለመጣላት ነው። ለመጣላት ቆንጨራ፣ ጩቤ በቃ ያልተያዘ ነገር አልነበረም። ሁሉም ይዞ እኔ አድረስ 2 ሰዓት ነው የጠበቅናቸው። ለኛ ጎፈር ሜዳ ይቀርበናል። 2 ሰዓት ባይሱዚ መሄዳችሁ? አዎ እነሱ ናቸው ባይሱዚ የሚመጡት። እኛ ለኛ ቅርብ ነው። በእግር ወጥተን 2 ሰዓት ጠብቀናቸዋል። ተሰብስበን ቁጭ ብለን ማለት ነው። በአንድ ላይ ተሰብስበን 2 ሰዓት ጠበቅናቸው እስኪመጡ ድረስ። ከዛ መጡ። ከአይሱዚ ሲወርዱ እያየን ነው። እስኪወርዱ ጠበቅን። ከዛ ተጀመረ። ፖሊስ አላቆሙ። በጣም ተተኩሶ ማለት ነው። የመጨረሻ በጣም ብዙ ፓትሮል መጥቶ ምናምን ማል ገብቶ ነው በጣም እንትን ሲል ተባለ። እስከ የሆነ ሰዓት አሸንፍ እነሱ በስተውብን እስከ ከተማ እስከኛ ክልል ድረስ አስገቡ። እያባረሩ ወሰዱ። ከዛ በኋላ የኛ ሰፈር የነበሩ ሽማግሌ አልቀረም ዱላ ይዞ ወጣ። ድጋሚ እነሱን እንትን ለማለት የመልካም ወጣት 2011 ሶስተኛ ዙር የመጀመሪያው ትምህርት መልካም ወጣት ማን ነው የሚል ነው። መልካም ወጣት ማን ነው በሚለው ሐሳብ ስር የምንነጋገርበት ዋና የመነሻ ጥቅሳችን የዮሐንስ ወንጌል መጽሐፍ ምዕራፍ 7 ነው። ሰው ምላሽ ሳይሆን ከምንጩ እንደሆነ ወንዝ መፍሰሱን አቁሟል ማለት የሰፈር ሰው መጥፎ ነገር አድርጎበታል ማለት ሳይሆን ከምንጩ ተቋርጧል ማለት ነው። የናንተ የህይወታችሁ ምንጭ መንፈስ ቅዱስ የእግዚአብሔር ቃል የተቀበላችሁት ህይወት ሲሆን ደግነት አታቋርጡም፣ መልካምነት አታቋርጡም። ለምን? ሰዎች መልካም ስለሚመልስላችሁ አይደለም። እህል ሰጣችሁ አፈር፣ ወርቅ ሰጣችሁ ጠጠር እየተመለሰላችሁ፣ ቆሻሻ እየደፉባችሁ፣ ብዙ ነገር እያበላሹባችሁ፣ እናንተ ግን መፍሰሳችሁን አታቋርጡም። ለምን? ያለፈ ትዝታ እስረኛ አይደላችሁም። ለምን? የምትፈሱት ከማህበረሰቡ ምላሽ አንፃር ሳይሆን ከምትቀዱበት ከምንጫችሁ አንፃር ስለሆነ ከኔ ጋር ናችሁ። መልካም ወጣት ያለፈ ትዝታ እስረኛ አይደለም። የዛሬ 6 ዓመት፣ የዛሬ 15 ዓመት፣ የዛሬ 16 ምናምን ዓመት መልካም ወጣት የሚኒሊክ ትዝታ እስረኛ አይደለም። የኃይለ ሥላሴ ትዝታ እስረኛ አይደለም። የመለስ ዜናዊ ትዝታ እስረኛ አይደለም። የመንግስቱ ኃይለማርያም የኤዛና ዘመነ መንግስት ወጋው እንዲህ አይነት ቡትቶ መንፈስ ለምን መሰለ?
እበል። ነገን ስትጽፍ ቀለም መዋስ ያለብህ ከትላንትና ስህተት አይደለም። አንተ ከሰነፍ ሰዎች ብዕር ተቀብለህ ያንተንና የልጆችን ነገ አበላሽተህ እንዴት ትጽፋለህ? አንተ የትላንትና ትዝታ እስረኛ አይደለም። ባጭር አማርኛ እዚሁ ጋር እንዲህ ብላችሁ ጻፉልኝ። መልካም ወጣት ማለት ያለፈውን መልካም የሚጠብቅ ለነገ ተስፋ የሚያስቀምጥ ለአሸናፊነት የሚጥር ማለት ነው። ያለፈ ትዝታ እስረኛ አይደለም መልካም ወጣት። ያለፈ ትዝታ አንዳንዶቻችሁ እጮኛ መያዝ አትፈልጉም፣ ምክንያቱም ኤክስ እጮኛችሁ በድሏቸዋል። አንዳንዶቻችሁ ቸርች ማገልገል አትፈልጉም፣ ምክንያቱም ባለፈው የሆነ ፓስተር ዲስአፖይንት አድርጓቸዋል።